ሰላም ከሰው ልጆች ሁሉ መረጠው እኔ አንተን መርጫለሁ ቢሪሳላት ወቢከላሚ እኔም በማናገር በመልእክት መርጫለሁ ይላቸዋል ሙሳን አለይሂ ሰላም ነብዩላህ ሙሳን አለይሂ ሰላም መርየምን በዘመኗ ተአምር እንድታዝል አድርጓታል ያ መርየም ኢነላህ አስጠፋኪ ወጠሐረኪ ወስጠፋኪ አላ ኒሳኢል ዓለሚን በሷ ዘመን ከነበሩ ሴቶች እሷን አላህ መርጧል አላህ ፈጥሮ وربك يخلق ما يشاء ويختار ጌታ የሚፈልገውን ፈጥሮ ይመርጣል የሚመርጥበት የራሱ መስፈርት አለው አላህ ቀልብ ላይ የሚያየው ቦታ አለ አላህ ለኸይር ይመርጣል ለሶላት ይመርጣል ለቁርአን ይመርጣል ለጾም ይመርጣል እንዲመርጥ ግን ውስጥህን አላህ ነብዩላህ ሙሳን አለይሂ ሰላም አላህ ጠየቃቸው ያ ሙሳ ለምን ይመስልሃል አንተን የመረጥኩ እኔም በማናገር አላቸው ነብዩ ሙሳ መልስ የላቸው አንተ ሙሳ ወይ አላቸው የባሮችን ሁሉ ቀልብ አየዋል ያንተ ለኔ የበለጠ የተሰበረ ሆኖ አየሁት አላቸው አላህ ምድርን ፈጥሯል ከምድር ከከተማ መካን መረጠ ከዓባን መረጠ አላህ ከሰው ልጆች ነብያትን መረጠ ከነብያት ሩሱሎችን መረጠ ከሩሱሎች አምስቱን ኡሉል አዝም የቁርጥ ስሜት ባለቤቶች መረጠ ነብዩላህ ኑህን ኢብራሂምን ሙሳን ዒሳንና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአምስቱ ደግሞ ሰይድና መሐመድን መረጣቸው فجعله ኢማመሁም ወኻተመሁም መደምደሚያቸው አይነታቸው አደረጋቸው በይቱል መቅዲስ ላይ አስከትለው የሚሰግዱ ሸውቂ እንዳለው ማለት ነው አንተን እኮ በይቱል መቅዲስ ላይ ነብያቶች ሲያዩ ከበቡ ይላቸው لما رأوا فالتف بسيدهم كما تلتف الجند بالعالمين ልክ ሲያዩ ነብያቶች ከበቡ كما تلتف الجند بالعالمين ልክ የጦር ሰራዊት ባንዲራው ዙሪያ እንደሚሰበሰበው መሪያቸውን አገኙት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሳቸውን ከነብያት አላህ መረጠ ቀናትን ፈጠረና ذل حجة የሚባሉ 10 ቀናትን መረጠ ለሊቶች ወርን ፈጠረና ረመዳንን መረጠ ለሊትን ፈጠረና ለይለቱል ቀድር መረጠ ጌታ የፈለገውን ይፈጥራል የፈለገውን ይሻውን ይመርጣል ለይለቱል ቀድርን መረጠና ደረጃዋን በአንድ አንቀጽ አልነገረንም በአንድ ሱራ አብራራ ኢና አንዘልና في ليلة القدر أنت محمد إني هنا يتكبرون القرآن بتلاك أولى لي تورد إيه تورد ودي تورد ابن عباس ينقرون الله كلوح المحفوظ عرش زند سوزند كالو سليدا تبوك كوانو سليدا أنستو إلى بيت العزة يمجمرة وسماي لي ميقني بيت الله አቅጣጫው ከካዕባ አቅጣጫ ላይ የተሰራ ቢወድቅ ካዕባ ላይ ያርፋል ቢባል መላእክቶች በየቀኑ የሚጎበኙት ቤት አለ መጀመሪያው ሰማይ ነብዩ አለይሂ ሰላቱ ወሰለም በየቀኑ 70,000 መላእክት ይጎበኛዋል እስከ የውመል ቂያማ ወረፋ ይደርሳቸው ወደዚህ ቤት አወረድ ነውኛ ከዛም ይላሉ ኢብኑ አባስ بحسب الوقائع እንደ ክስተቱ በ23 አመት ውስጥ ቁርአን ወርዶ አለቀ ويسألونك عن المحيط سل حيد يطيقوها قل دي بلاچو سل ጨረቃ ይጠይቁሃል قل هي مواقيت للناس ያቺ ሴት መጣ ረሱልን ተመሳጠራቸዋለች قد سمع الله ይወርዳል እነዛ ሙናፊቆቹ በአይሻ ላይ ተረተረት ያስወራሉ ቅጥፈት ان الذين جاءوا بالافك عصبة منكم ሚል ተዘግኖ ይወርዳል ወደ መሬት 23 አመት ቁርአን ከለውሐል መህፉዝ በለይለቱል ቀድር ወደ ቤት العزة ወረደ በ23 አመት ደግሞ እኛ ጋር ወርዶ አለቀ ቁርአን የሰው ልጆችን የሚዳኙበት መመሪያ ወረደ ኢና አላህ ክብሩን እየተከሰ እኛ አንዘልና አወረደ في ليلة القدر በተከበረው ምሽት አወረደ የተከበረው ምሽት ሲባል ቦታ አልሰጣችሁትም እንዴ وما أدراك ما ليلة القدر አላህ ይሄ سؤال التعظيم والتشريف የማላቅ ጥያቄ ነው ምን አሳወቀ ይዝችን ለሊት ደረጃ አለ ለይለቱል ቀድር አለ ሚስጥሩ ዚጋን ያለ ይሄ የተላቀው ለሊት ማለት ኸይሩን የተሻለ ነው من 1000 شهر
ከአንድ ሺህ ወር 1000 ቀን አላልኩም ልብ አንድ ምሽት ከአንድ ሺህ ወር በላይ እንዴት ሊያልፍ ይችላል? ይህን የቁርአን አንቀጽ ለዓመታት ስናስተምር 1000 ወር በሚል ቀጥታ 83 ዓመት ከ4 ወር እናደርገውና የሌለቱል ቀድርን ዋጋ 83 ዓመት ከ4 ወር አድርገን አስተምረናል ለዓመታት። አሁን ግን ሙፈሲሮቹ አዲስ ሐሳብ ይዘው መጡ። አላህ ያለው ከአልፍ ሸህር አላለም። ካፉ ተሽቢህ አይደለም ያመጣው። ልክ እንደ 1000 ወር ነው አይደለም ያለው። አላህ ያለው ምንድን ኸይሩን የተሻለ ከ1000 የተሻለ ቁጥር ንገሩ። 2000 ከ1000 ይሻላል አይደለም ነው አይደለም? 3000 እስከ 1000 ይሻላል። 1 ሚሊዮንስ ይሻላል? 1 ቢሊዮንስ? የረመዳን ደረጃ ዲካ የለውም ማለት ነው። አላህ ያላቸው ከ1000 ወር ይበልጣል ነው እንጂ 1000 ወር ነው አይደለም ያለው። ቁጥሩ ከ1000 ወር ያልፋል። አላህ ለምን 1000 ወርን ተጠቀመ? 1000 ሚለው ለምን ተጠቀመ? አረቦቹ ቁርአን በወረደበት ዘመን ቁጥርን የሚጠሩት በሺ ብቻ ነው። ከሺ በላይ እርከን የላቸው። አሁን ነው ቢሊየን ሚሊየን የመጣው። ስለዚህ እነሱ ቁጥር ሲጠሩ 1000ን በ1000 እያባዙ። ለምሳሌ አብዱራህማን ኢብኑ ዐውፍ በጣም ሀብታም ናቸው። ስለሳቸው ሲናገሩ ምን ይላሉ? ለአብዱራህማን ኢብኑ ዐውፍ እኮ 1000 ወ1000 ኢቢል ነበረው ይላሉ። 1000 ግመል ነበረው። ስንት ማለት ነው? 1 ሚሊየን ማለት ነው ስታባዙ። ወካነ ለሁ ሚነል ገነም 2000 ወ1000 ገነም ይላል። ከፍየልና ከበግ ደግሞ 2000 በ1000 ነበረው። ስንት ማለት ነው? 2 ሚሊየን ነበራቸው። አባዙት። አብዱራህማን ኢብኑ ዐውፍ የጀዚራው እነ ዑስማን ኢብኑ አፋን መልቲ ቢሊየነር ነበር። 1 ሚሊየን ግመል። አሁን ግመል ስንት ነው ዋጋው? 50 ሺህ ብር። ስንት ነው ግመል የምታውቁ ሐሳብ? የግመል ዋጋ ስንት ነው? ወደ 50 ሺህ። 1 ሚሊየንን በ50 አባዙ ስንት ይመጣል? 50 ቢሊየን ይመጣል። ግመላቸው ብቻ ማለት